አሉ አካካክዜ እሺ እንዳትሽ አባባ ጋር ሂጅ አንተ ወይም ማየ ከሌላችሁ ስለ ቤተሰቦቼ እንደማይነግረኝ ነግሮኛል። እባክህ አባዬ አንተ አብረኝ ከሄድክ ግን ስለ ቤተሰቦቼ ሁሉ ነገር ይነግረኛል። እባክህ አግዝ። ተነሽ። አይ እንቅልፍ ወስዶኝ የሆነ ነገር እያነቀኝ ሲያስቸግረኝ ነበር። እውነትህን ነው እንዴ? ጭራሽ ማነቅም አለው እንዴ? አዎ አደጋ ላይ ነና። አዎ ማሚ፣ ይሄ መፍትሄ ላንቺ ልንገርሽ። ቤቱ ችግር አለበት፣ ሰይጣን አለበት። እና ምን ላድርግ? አባዬን አሳምኚውና ቤቱን ሽጡ፣ ከዛ ሌላ ሰላማዊ ቤት ግዙ። አዎ እሱ ነው የሚሻለው። ይኸውልሽ ማሚ፣ ይሄን ነገር እኔ እንደነገርኩሽ ለአባዬ እንዳትነግሪው። ያው እኔ ጭንቀትሽን ስለምረዳና እኔ ላይም ስለደረሰ ነው። እሺ አናግረዋለሁ። አንድ ብቸኛ ልጃቸው አንቺ ነሽ እና ለምንድን ነው የቱ ይላጉት? አያትሽን ለማሳየት ይዞሽ ሄዶ ስትመለሱ አንቺ በተአምር ተረፍሽ። ታዲያ ለምን እኔ ስተርፍ ከቤተሰቦቼ ጋር እንዳልገናኝ ፈለገች? እንግዲህ ያሳደገችሽ እናትሽ ወስዳሽ አንቺን በስስት ስትመለከትሽ ነው አክስትሽ የመጣችው። ናቲ በስተመጨረሻም ተዋረደ ማለት ነው። ምክንያቱም እንግዲህ የአባባን ቤት አፈርሳለሁኝ እያንዳንዱን ነገር ባዶ አስቀረዋለሁ በማለት እንግዲህ ከዚህ ቤት አልወጣ ያለው ናቲ በስተመጨረሻም ከዚህ ቤት እንዲገባ ሆኖ እንዲሁም ደግሞ የአባባን ሚስት እያስፈራራ ይሄ ቤት በጣም ሰላማዊ ቤት አይደለም፣ ሰይጣን ምናምን ነገር አለው፣ ለእኔ ራሱ ደግሞ ደጋግሞ ይታየኛል፣ አውቃለሁ፣ እረዳሻለሁኝ በማለት እንግዲህ በጣም በብዙ ነገሮች ማለት ነው እሷን እያሳመነ ይገኛል። እስካሁን እንግዲህ የምታምነውና እንዲሁም ደግሞ የናቲን ነገሮችን የምትሰማው የአባባ ሚስት ማለት ነው አሁንም ማለት ነው የናቲን ምክር በመስማት እንዲሁም ደግሞ ለአባባ ለመናገር ወስናለች። ምክንያቱም ናቲ ምንድነው ያለው እንግዲህ እያንዳንዱን ነገር እኔ እረዳሻለሁ፣ ምክንያቱም በእኔ ደርሶብኛል፣ ከፊትም እዚህ ቤት ሳድር በቃ የሆነ ነገር መጥቶ እንቅ ያደርገኛል በማለት ጭራሽ የሚያንቅማለው እንዴ በማለት ደንገጥ ትላለች። አዎ ማዬ እኔ ስለተረዳውሽ ምክንያቱም ስለደረሰብኝ ነው። አንድ ሰው ካልደረሰበት በምንም አይነት መልኩ ሊረዳ አይችልም በማለት እንግዲህ እራሱ ማለት ነው ናቲ ማለት ነው ያው ብዙ ነገሮችን እንዳየና እንዲሁም ደግሞ ያው በተኛበት እንቅ የሚያደርገው ነገር እንዳለ፣ ቤቱ ጥሩ እንዳልሆነ፣ ቤቱን መቀየር እንዳለበት እያንዳንዱን ነገር ማለት ነው። ይህን ነገር ደግሞ አባባን ብትዩ ደግሞ ያደርግልሻል በእርግጠኝነት። ስለዚህ ይህንን ሀሳብ ግን እኔ እንዳልኩሽ ወይንም ደግሞ እንደነገርኩሽ እንዳትነግሪ፣ ምክንያቱም ያንቺ ጭንቀትና ያንቺ ነገር ስለተረዳው ነው ይህን ነገር ልልሽ የፈለግኩት በራሴ ላይ ስላየሁት በማለት እንግዲህ ለአባባ ሚስት ይናገራል ማለት ነው። የአባባ ሚስት ሙሉ በሙሉ አምነዋለሽ፣ ምክንያቱም በቃ እሺ አደርገዋለሁ ብላለች ማለት ነው። ምክንያቱም ያው እንግዲህ ግልጽ አድርጌ ለአባባ እነግረውና እንዲሁም ደግሞ ቤቱን እንድንቀይር ይሆናል በማለት እንግዲህ ወሰናለች ማለት ነው። አዲስ ቤት ለመግዛት ይህንን ለመሸጥ ማለት ነው። ይህን ቤት ሲሸጥ ደግሞ ናቴ ይህን ቤት ማለት ነው የአባባን ቤት ለራሱ ለማድረግ እንግዲህ በአንድም በሌላ ሰው ገዝቶ ማለት ነው እንዲሁም ቤቱን ለራሱ ለማድረግ ነው እጥረት የሚያደርገው ማለት ነው። ይህ ነገር ይሳካለታል ወይስ ደግሞ አይሳካለትም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ናቲ ተመስገንም ሆነ እያንዳንዱ ማለት ነው ክፋቱ የሚያደርጋቸው ነገሮች በሙሉ ነቅታለች ማለት ነው። እንዲሁም ደግሞ ተመስገንን ቁጭ አድርጋ ቴና ስትናገር ነበረ። ምክንያቱም ናቲ በጣም መጥፎ ልጅ ነው፣ ከዛ ቤት እንደምንም ወጣ ስንል ተመልሶ ደግሞ ወደዛ ቤት ገብቷል፣ እባክህን አባዬና ሚስቱን ሊጎዳቸው ይችላል፣ ቶሙ የሆነ ነገር ማድረግ አለብን በማለት እንግዲህ ቴና ለተመስገን ትናገራለች። ምንድን ነው የሚያደርገው ነገር? ቆይ ግን ይሄ ልጅ ለምንድን ነው የማያርፈው? አሁን ላይ እኮ ምንም ነገር ብንልም ራሱ አባዬ እኛን እያመንን አይደለም። ምክንያቱም ሚስቱ የምትለውን ነገር እያንዳንዱን ነገር ነው የሚያደርገው። ሚስቱ ደግሞ አሁን ላይ ናቲን ሙሉ በሙሉ አምነዋለች እና ምን እናድርግ ቴና በማለት እንግዲህ ቴናና እንዲሁም ደግሞ ተመስገን ለመወያየት ችለዋል ማለት ነው። አዎ አሁን ላይ እሷን እያስፈራራት ነው። ያ ማለት እንግዲህ ቤቱ እንዳልተመቻትና እንዲሁም ደግሞ በጣም ምጡ
የሚያስፈራ ነገር ቤት ውስጥ እንዳለ በማድረግ እንግዲህ በጣም ብዙ ነገሮች እየነገራትና እንዲሁም ደግሞ እያሳመናት ይገኛል። ያ ማለት እንግዲህ ቤቱን እንድትፈረውና ከቤት ውስጥ እንዳትቀመጥ እንዲሁም ደግሞ ቤቱን እንዲሸጠው አባዬን ለማድረግ እየፈለገ ነው በማለት እንግዲህ ግልጽ አድርጋ ማለት ነው ቴና ተናግራለች። ተመስገንም ማለት ነው እሺ ችግር የለውም እስኪ ማድረግ ያለብኝን ነገር አደርጋለሁኝ። ያው አባዬ ታውቂዋለሽ እሷን ነው የሚያምነው ምንም ቢሆን ምንም አሁን ላይ ምንም እየሰማ አይደለም እሷ የምትለውን አንዳንድ ነገሮች ነው የሚያደርገው በማለት እንግዲህ ተመስገንም ተናግሯል ማለት ነው። እና አሁን ላይ በእርግጠኝነት ማለት ነው በመጨረሻ ፓርት ላይ እንዳያችሁት እንዲሁም እንደለመደው ከዛ ቤት አድራለሁ በማለት እንግዲህ ሰይጣናዊ ነገሮችን በመልበስ እንዲሁም ሌላ ሰው በመምሰል በጣም ብዙ ነገሮችን ያው የአባዬን ሚስት ማለት ነው እያስፈራራት ይገኛል ማለት ነው። ግን በመጨረሻ የያዘው ግለሰብ ማን ነው? አባዬ ነው ወይንስ ደግሞ ተመስገን ነው? ምክንያቱም ምንም ይሁን ምንም የሰው ልጅ ማለት ነው ተንኮል ሰርቶ መጨረሻው የሚዋረድበት ቀን ያው አንድ ቀን ትሆነንሽ ደግሞም አልታየሁም ወይንም ደግሞ አልተያዝኩም ብሎ በተደጋጋሚ የሚሰራው ነገር አንድ ቀን ደግሞ ዋጋ ያስከፍለዋል ማለት ነው። ስለዚህ ናቲ አሁንም እንደዚው ዋጋ ያስከፍለዋልና ለአንዴና ለመጨረሻ ምንጥቅ አድርገው ከቤታቸው አይደለም ከህይወታቸው ምንጥቅ አድርገው ናቴን መውጣት መቻል አለባቸው። ናቴ ካልወጣ እንዲሁም ሌላ ነገሮችን ወደፊትም ስለሚያደርግ ማለት ነው። ስለዚህ የአባባ ሚስት በምንም አይነት መልኩ ማወቅ መቻል አለበት። በተለይ ናቲ በጣም መጥፎ ሰው እንደሆነ በደንብ ማወቅ መቻል አለበት። እሱ የሚላትን ነገር እያንዳንዱን ነገሮች ማድረግም መስማትም የለባትም ብዬ ነው ማስበው ማለት ነው። ስለዚህ እንደ እድል መንቃት መቻል አለበት። እድል ተሎ ነው የነቃችው። ናቲ በጣም አጭበርባሪና መጥፎ ሰው እንደሆነ ተሎ ነው የነቃችው ማለት ነው። እና የአባዬ ሚስትን በዛ መልኩ መንቃት መቻል አለባት ብዬ አስባለሁ ማለት ነው። ሌላው እንግዲህ እድል ነች። እድል አሁን ላይ ማለት ነው ቤተሰቦቿን ለማግኘት እጥረት እያደረገች ትገኛለች። ከዚህ በፊት እንግዲህ ያው ለትሁት የአባባን ሚስት ያገናኘው ግለሰብን አግኝተዋለች። ግን ደግሞ እንዳገኘችው ቤተሰቦችሽን እዘሽ ነይ እንጂ እኔ ላንቺ እንደዚሁ ሁሉን ነገር አልነግርም፣ ግን ደግሞ አባትሽን ወይንም ደግሞ እናትሽን ካመጣች ደግሞ ሁሉን ነገር ልነግርሽ እችላለሁኝ በማለት እኔ እኮ ያለ ምንም ዘር ቀረሁኝ፣ ምክንያቱም ቤተሰቦች እያሉኝ እንደሌሉኝ ሁኛለሁ። እባክህን አባዬ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ቤተሰቦች የት ነው ያለሁት በማለት እንግዲህ ጠይቀው ነበረ። ግን ደግሞ እናትሽን ይዘሽ ነይና ሁሉን ነገር እነግርሻለሁ፣ እሷም ሚስጥር ነው በማለት እንግዲህ ያለውን ነገር በግልጽ ይነግራታል። ቀጥታ አባዬን ነበር የጠየቀችው። አባዬ እኔ ቤተሰቦችን ማግኘት እፈልጋለሁ፣ እባክህን ይህን ነገር ደግሞ አንተ እንድታግዘኝ እፈልጋለሁኝ እና ቤተሰቦችን ከሚያውቀው ሰው ጋር ተገናኝቼ ነበረ፣ ግን ደግሞ ሊነግረኝ አልቻለም። ያንቺ የሆነ እናትሽን ወይንም ደግሞ አባሽን እዘሽ ነይና ከዛ እነግርሻለሁ ብሎኛል እና አባዬ ትሄድልኛለህ? እናገኘዋለን በማለት እንግዲህ እሺ ልጄ ችግር የለውም እንሄዳለን በማለት እንግዲህ ለእድል ቃል ይገባል ማለት ነው። አባዬ ቀጥታ እንግዲህ ወደዚያው ግለሰብ ጋር ሄደው ነበረ። እንዲሁም ደግሞ ከዚህ በፊት የገንዛ አክስቷ ልትፈልጋት እንደመጣች ማለት ነው። ያ ማለት አጎቷ እንደወሰዳት ከዛ ስትመለስ የመኪና አደጋ እንደተፈጠረና ግን ደግሞ በህይወት እንደተረፈች አያውቁም ነበረ። ከጊዜ ከብዙ ማፈላለግ በኋላ በህይወት እንዳለች ካወቁ አክስቷ ትመጣለች ማለት ነው። የእድል ቤተሰቦች ደግሞ በጣም ሀብታም ናቸው። አንድ ልጅ ነው የነበረቻቸው፣ እሷም እድል ነች። ግን ደግሞ አሁን ላይ ማደጎ 2 ልጆች ይዘው ያሳድጋሉ እና በጣም ሀብታሞች ናቸው። ከዚ አንጻር አንቺንም ፍለጋ በጣም እጥረት አድርገው ነበር። በሚፈልጉበት ሰዓት ግን የአባዬ ሚስት አንቺን ስለተንከባከበችሽ ወይንም ደግሞ ስላሳደገችሽ ብዙ ነገር አብራችሁ ስላሳለፋችሁ አሳልፋ ለቤተሰቦቿ መስጠት አልፈለገችም። ስለዚህ ያው በህይወት እንደሌለች አድርጋ እናቷን ለማሳመን ችለው ያው እድልም ከአባባ ሚስት ጋር እንደ ልጅ ሆና አብረው ቆይተዋል ማለት ነውና በዛ መልኩ ነው በማለት ይህን ነገር እንዲሆን ያደረገችው ደግሞ የአባዬ ሚስት ነች። ያ ማለት እንግዲህ አንቺን ስለምትወድ ስለምሳሳልሽ ነው በማለት እንግዲህ በግልጽ ማለት ነው
ያው ተናግሯል ሽማግሌው እና አንዳንድ ነገሮች ከጊዜ በኋላ ምስጢር የሆኑ ነገሮችም ይወጣሉ በማለት እንግዲህ አባባም ተናግሯል ማለት ነው። ያ ማለት እንግዲህ እድል ቤተሰቦቿን የምታገኝበት አጋጣሚዎች ይፈጠራሉ በእርግጠኝነት ማለት ነው። ቤተሰቦቿ ምንም ይሆኑ ምንም ሀብታም ይሆኑ ደሃም ይሆኑ ምንም ይሁን ምንም ማለት ነው ስጋዋ እስከሆኑ ድረስ ዘመድ እስከሆነ ድረስ ማለት ነው ማግኘት መቻል አለባት ብዬ ነው ማስበው። ስለዚህ አባዬ ሚስትም እሷ ቤተሰቦቿን ስታገኝ ምንም አይነት ሊከፋት አይገባም። ወይንም ደግሞ ቤተሰቦቿን እንዳታገኝ የሚያደርጉትን ነገሮችን ማድረግም የለባትም ብዬ ነው ማስበው። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ሌላው እንግዲህ ቴና ነች። ቴና እያደረገችና እየሰራችው ያለችውን ነገር ማለት ነው አሁንም የማታይ አይነ ስውር በመምሰል በጣም ብዙ ነገሮችን እያደረገች ትገኛለች ማለት ነው። ከዛም አንጻር እንግዲህ አሁን ላይ ይብን ራሱ ያው ቴናን አፈቀርኩሽ፣ ወደድኩሽ፣ አገባሻለሁ የሚለው የራሱ የገንዛ ሚስቱ ማለት ነው። አሁንም እሷም ሌላ ፍቅረኛ እዛ መታ ወደ ቤት አብራ ማለት ነው በገንዛ አልጋዋ ስትማግጥ አይታታለች ማለት ነው። ቴና እንዴት አንቺ እዚህ አልጋይ ላይ ትደርኛለሽ? ለምንድን ነው ሳሎን የማተኘው? አልጋ እኮ የኔና የባሌ ብቻ ነው በማለት እንግዲህ ቴና ስትናገር ነበረ ማለት ነው። እና እያንዳንዱን ነገር ያው ከውሽማዋ ጋር የምታደርገውን ነገር አይታለች ማለት ነው። በነገራችን ላይ እሱ ቴናን ለማጭበርበር እጥረት ያደርጋል፣ ግን ደግሞ የገንዛ ሚስቱ እያጭበረበረችው በገንዛ አልጋውም ውሽማዋን እዛ እየተኛች ትገኛለች ማለት ነው። እና እንደ ወንድም እንደ ጓደኛ አብረው እየተንጓተቱ ይገኛሉ። ግን ደግሞ ይሄን ነገር የምታውቀው አንድና አንድ ቴና ብቻ ነች ማለት ነው። እና ቴና ሀሳቧም እቅዷም ማለት ነው እየተሳካላት ይገኛል። የናቴ አወዳደቅ እጅጉን በጣም የከፋ ነው የሚሆነው። እንዲሁም ደግሞ ተመስገንና ትሁት አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። አባዬና እንዲሁም ደግሞ ሚስቱ ደስ የሚል ህይወት ይኖራቸዋል። ቃሊብም መንጣት አለበት ብዬ አስባለሁ ማለት ነው። ሲቀጥል ደግሞ እድልም ከቤተሰቦቿ ጋራ መገናኘት መቻል አለባት ብዬ አስባለሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።